ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮአችን የምናየው ሰው ቃለ መጠይቅ ሲደረግለት ምን አይነት ጥያቄዎች ሊጠየቅ ይችላል፣ ከዛ መልሶቹስ ምን ይሆናሉ የሚለውን ነው የምናየው። የመጀመሪያ መቃን ከኤኙ ማለት ስምህ ወይም ስምሽ ማን ነው ማለት ነው። ለዚህ መልስ የሚሆን መቃን ኮ ጋዲሳ ጀደማ። ለምሳሌ ጋዲሳ የሚባል ሰውዬ ስሙን ሲናገር መቃን ኮ ጋዲሳ ጀደማ ይላል። ስሜ ጋዲሳ ይባላል ማለቱ ነው። ኡምሪን ከ ሜጋ ካለ ደግሞ እድሜ ወይም እድሜሽ ስንት ነው ማለት ነው። ምላሹ ኡምሪን ኮ ወጋ ሶዶመዳ፣ እድሜ 30 አመት ነው ማለት ነው። እድሜ 30 አመት ነው ማለት ነው። ኢዶን ዶሎታ ኬ ኤሳ ካለ ደግሞ የትውልድ ቦታ ወይም የትውልድ ቦታሽ የት ነው ማለቱ ነው። ስለዚህ ለዚህ የሚሆን መልስ ኢዶን ዶሎታ ኮ ፍንፍኔዳ፣ የተወለድኩት ወይም የትውልድ ቦታዬ አዲስ አበባ ነው ማለት ነው። የተወለድኩት አዲስ አበባ ነው ወይም የትውልድ ቦታዬ አዲስ አበባ ነው ለማለት ነው ማለት ነው። ኢዶን ዶሎታ ኮ ፍንፍኔዳ ማለት ነው። አማ ኤሳ ጅራታ፣ አሁን መኖሪያ ወይም መኖራሽ የት ነው ሲል ደግሞ ወይ ደግሞ አሁን የት ነው የምትኖሪ ማለት ነው። ይሄ ደግሞ መልስ ሲሰጥ ኢዶን አማ ጅራዱ ፍንፍኔዳ ወይም ፍንፍኔን ጅራዳ ማለት ደግሞ አሁን የምኖረው አዲስ አበባ ነው ወይም አዲስ አበባ ነው የምኖረው ለማለት ነው በአጭሩ። ስለዚህ እነዚህ አይነት ጥያቄዎች በቀላሉ ስንጠየቅ መመለስ የምንችል መሆኑን ለመግለጽ ነው። በተጨማሪ ቀጣይ ጥያቄዎች አሉ። እነዛ ቀጣይ ጥያቄዎች ደግሞ በክፍል 2፣ ይሄ ክፍል 1 ነው። በክፍል 2 የሚቀጥሉ ይሆናሉ። ስለዚህ ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ አትርሱ። ስላዳመጣችሁኝ አመሰግናለሁ። በፓርት 2 የቀረውን እንቀጥላለን።